ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሳምንቱ እንዴት አለፈ? እንግዲህ ዛሬ ደግሞ መጪው በዓል እንደመሆኑ መጠን ቆንጆ ዶሮ ወጥ እናያለን። እንደምታዩት በቆንጆ ሁኔታ የታጠበ ሽንኩርት አለ። እሱን እንፈጭና ያው ወደ ማብሰላችን ገብተናል ማለት ነው። ያው ዶሮኔ በብዛት ስሰራ ሁሌም የምሰራው በምንድነው? በእሳት ነው የምሰራው፣ በእንጨት ማለት ነው። እኔ አንዴ ይሆናል መቼም ለበዓል ስቶቭ ላይ ሰራሁት እንጂ ሁሉ ጊዜም በእንጨት ነው የምሰራው። እንደምታዩት እሳታችንን ፏፏ አድርገን ሽንኩርታችንም ደግሞ በቆንጆ ሁኔታ በስሏል። ከለሩም ተቀይሯል። እንደምታዩት ውሃውን ምጥጥ አድርጓል። መጀመሪያ ሽንኩርቱን ስታበስሉ የተወሰነ ጨው ትንሽ ብቻ በጣም ለማብሰል ያህል ተጠቀሙ። እኔ ረስቼ ባሁኑ አልጨመርኩኝም፣ ምንም ጨው አልጨመርኩኝም። ይኸው ሽንኩርታችን ደግሞ እንግዲህ ብስል ብላለች። የተጠቀምኩት 5 ኪሎ ሽንኩርት ነው ለሁለት ዶሮ ማለት ነው። 5 ኪሎ ሽንኩርት ነው የተጠቀምኩት። አንዳንዴ 4 እጠቀማለሁኝ። እንደ ሽንኩርታችሁ አይነት እያያችሁ፣ ቆንጆ ሽንኩርት ከሆነ ደረቅ ከሆነ 4 ይበቃል። ያው ቤተሰብ ደግሞ አይ ቲንክ ኢትዮጵያ ውስጥ ስለሚበዛበት ሰው መረቁን በዛ ያረጋል ይመስለኛልና እኔ ዶሮ ሲቆይም ስለማልወድ ሲቆይ ዶሮ ያው ታውቃላችሁ አብዛኞቻችሁ ብዬ አስባለሁ ትንሽ የሆነ ጣዕሙ ደስ እያላችሁ አትበሉትም። እና እዚህ ጋር ትንሽ ዘይት ጨምሬያለሁኝ። ዘይት በጣም ትንሽ ነው የምጠቀመው፣ በጣም ትንሽ እንዳያችሁት በጣም ትንሽ ነው የተጠቀምኩት። በርበሬን ያው እያየሁ ማለት ከለሩን ሁሌም በአመት ነው የሚፈጨው አይደል? በርበሬ ከለሩን ታውቁታላችሁ። ዶሮ በብዛት የምትሰሩ ሰዎች እንዳያቃጥልባችሁ ፍሬውን ብታወጡት እመክራችኋለሁኝ። እኔ ዶሮ እያሸኩ ውጪ ልክ ነበርና ፍሬው ወጣለት በርበሬ በጣም ቆንጆ ነው፣ ምንም አያቃጥልም። እና እንደምታዩት እኔ በልኬ ለ5 ኪሎ የሚሆነውን ተጠቅሜያለሁ ማለት ነው። ከለሩ እንደምትፈልጉ ሲመጣ አንዳንድ በርበሬውን ትንሽ የሚያቃጥል በርበሬ አለ እና ለዛ ነው። ስጓችን ይኸው እንደምታዩት በጣም ቆንጆ ሆኖ እየበሰለ ነው። እዚህ ጋር 1 የሾርባ ማንኪያ ጥቁር አዝሙድ ተጠቅሜያለሁኝ። ያው ጥቁር አዝሙድ አታብዙ፣ አንደኛ ከለሩን ጠቆር ያረግባችኋል። ስጎ ትንሽ ጠቆር ማለት ነገር ይኖረዋል። ሁለተኛ ነገር ደግሞ ያው ሁሉም በመጠኑ ሲሆን አይደል የተለየ ጣዕም እንዳያመጣ ወይ አንዱ ግንን ብሎ እንዳይወጣ ይረዳል። እንዳልኳችሁ 2 ዶሮ ስለምሰራ በብዛት ልኬቱን ተመሳሳይ ነው ስለማቀው ነው። 1 የሾርባ ማንኪያ ተጠቅሜያለሁ። አይገርምም? ግን ከዛ ሁሉ ሽንኩርት እቺ መቅረቷ ማለት ነው። ግን ይሁን ይበቃናል፣ ባካችሁ ይበቃናል። እኔ ሁሌም ደግሞ የዶሮ ቲፕ ሌላ የምሰጣችሁ ነገር ምንድነው? ሁሌ የምታቆዩ ከሆነ ዶሮ መጀመሪያ ነው 2 ዶሮ አይደል የሰራሁት። 1 ዶሮ የማደርገው ገና ብልቱን እለይና የአንዱን ዶሮ ብልት ለይቼ መረቁንም እኩል አድርጌ በረዶ ቤት ከተዋለሁ። ወርም ይሁን 15 ቀንም ይሁን በቃ ከበረዶ ቤት አላውጣው። ከዛ አንዱን ነው መጀመሪያ የምንበላው። ያኛው ፍሬሽ ነው የሚሆነው። ግን ዝም ብዬ ሁሉንም አንድ ላይ አስቀምጬ እየጨለፍን ግን ከሆነ የዶሮ የመበላሸት ቴንደንሲው በጣም ብዙ ነው የሚሆነው ማለት ነው። እንደገና በጨለፋችሁበት ደግሞ አትጨልፉ ምናምን። ድጋሚ ያሞቃችሁትን ወደ በረዶ ቤት ደግሞ መልሳችሁ ከዛኛው ጋር ካልሞቀው ጋር አትቀላቅሉ። ቅድም እንዳያችሁት ነጭ ሽንኩርት ጨምሬያለሁ። ከሾርባ ማንኪያ ትንሽ ተለቅ ያለ በሱ ሳይሞላ 2 ነው ያደረኩት። ሁሌ ዶሮ የምሰራው እኔ በቂቤ ብቻ ነው። በአሁኑ ትንሽ ጨጓራዬን ስላመመኝ የቂቤ መጠን ቀንሻለሁኝ። እንደምታዩት መካከለኛ ቂቤ ነው ለዶሮ ስጠቀም። ለጋውን ሊወጣ ሲል ነው ማረጋው። በነጋቱ ልንበላው ስንል ይሄንን ግን አብሮ እንዲበስል መካከለኛ ትንሽ ገባ ያለውም ቢሆን ከተቁላላ ችግር የለውም። ግን ያው ትንሽ አፍ ላይ ያዝ ስለሚያረግ እሱ ዶሮ የምትሰሩ ሰዎች እንትን በሉ ስታነጥሩ መካከለኛ። ካልሆነ ደግሞ አሁን 2 ኪሎ ከሆነ ለበዓል የገዛችሁት ለጋ ምን ታረጋላችሁ? 1 ከግማሹን በጣም ለጋ ታረጉትና ውሃ ለጋ በጣም ግማሿን ኪሎ ደግሞ መካከለኛ ታረጉታላችሁ ማለት ነውና ቆንጆ ጣዕም ነው የሚሆነው። ለክትፎም ይሆናችኋል፣ ለዶሮም ለወጥም ይሆናችኋል ማለት ነው። እኔ ስለነበረ ነው የአዲስ አመት ቂቤ ያንን የተጠቀምኩት፣ የወጥ ብቻ ቂቤ ማለት ነው። እና ዶሮ ላይ ውሃ ደግሞ አይከለስም። እንደምታዩት የፈላ ውሃ
በጣም ጠብ አሁን በምታዩት መጠን እያረኩ ነው። እኔ ዶሮ አምጥቼ ግማሽ ጆክ አንድ ጆክ ውሃ መጨረሻ ላይ ሊከለስ ነው ብዬ እንደዛ አይደለም መከልሰው። አሁንም ታዩታላችሁ ቪዲዮን እያያችሁት ነው። ጠብ እያደረኩ እያቁላላሁኝ ቅድም በጭልፋ ሳረግ አይታችኋል አይደል? ምንም አይነት የያዘ ነገር የለም። እሳቱን ዳይሬክት ሳይሆን ማስነካው ምን ላይ ነው ማረገው? ብረት ምጣድ፣ ያረጀ ብረት ምጣድ ወይም ደግሞ ቆርቆሮ አድርገን ነው ሁሌ የምንሰራው። እዚህ ጋር በምታዩት መልኩ ኮረሪማ የተዘጋጀ ቆንጆ ኮረሪማ ታምሶ ደርቆ የተዘጋጀ ኮረሪማ አለ። የክትፎ ኮረሪማ የፈጨሁት እሱን ተጠቅሜያለሁ። ኮረሪማ በጣም ለዶሮ በጣም ቆንጆ ነው። ከሁሉም ቅመም ኮረሪማ እንኳን ይሄ ጥቁር አዝሙዱን ባይኖር መከለሻውን ባይኖር ኮረሪማ በጣም ወሳኝ ነገር ነው። ማስቀረት የሌለባችሁ ጥቁር አዝሙድ ከሌላችሁ እንኳን መተውም ይቻላል። መከለሻም ከሌላችሁ መተው ይሻላል። ግን ኮረሪማን በተቻላችሁ መጠን ያው ዋጋ ወደድ ብሎ እንትን አለን እንጂ እሱን ጨምሩ። ዶሮአችን እንግዲህ አበሻ ዶሮ ነው። ሁሉ ጊዜ የምንጠቀመው የወላይታውን የፈረንጅ አልወደውም በፍጹም። የፈረንጁን ለአሮስቶ ተጠቀመዋለሁ እንጂ ይሄ አበሻ ዶሮ ነው። በምታዩት መልኩ ይሄ ብዙ ጊዜው ነው። መጀመሪያ በእርሾ ነው የታጠበው። በጣም ደሙን ቆሻሻውን ያወጣላችኋል። እዩት፣ ጽዳቱ እንደምታዩት ነው። እዚህ ጋር ደግሞ ለማገንፈል ነው እንግዲህ ድስት ውስጥ የተደረገው። በምታዩት መልኩ በኮረሪማ በከሙን በጥብስ ቅጠል የደረቀው ሮዝመሪ ተደርጎ ማሪኔት ተደርጎ በትንሽ ዘይት ተጠብሷል ማለት ነው። እዚህ ጋር ያው እያቀላቀል ነው። ያው ያን ማረጌ የሚጠቅመው ምንድነው? በጣም የተለየ ጣዕም የሚገርማችሁ ዶሮን እንደዚህ ሲሰሩት ደግሞ ሆን ብዬ ስለሞከርኩትም ነው። ከዚህ በፊት ዝም ብዬ ከሆስ ገንፍሎ በተጨመረውና ሳይገነፍልም ደግሞ ሰው የሚጨምር አለ ታውቃላችሁ። በሁሉም ሞክሬዋለሁ። እንደዚህ ግን የወደድኩት ጣዕም የለም። ከዛ ይሄን ግኝት ካገኘው በኋላ በቃ እኔ ሁሉ ጊዜ በዚህ መልኩ ነው ምሰራው ማለት ነው። እሳት እዚህ ጋር ብዙ አላበዛም። ያው በእርግጥ ያበሻ ዶሮ ነው፣ ግን ፍርስርስም እንዳይል በምታዩት መልኩ ውሃ ለዶሮም ጠብ በቃ እችን ያህል ነው ያላችሁ የፈላው መጨመረው እችን የምታክል ነው። በአንዴ የባካችሁ ዶሮ ላይ ውሃ አትከልሱ። ጣዕሙን ከዚህ ቪዲዮ በኋላ አይ ቲንክ ለጥምቀትም ሰርታችሁ ኮሜንት እንደምታደርጉኝ ተስፋ አደርጋለሁኝ። ውሃ በአንዴ መጨረሻ ነው ሊወጣ ነው እንኳን ብላችሁ ውሃ በአንዴ እንደዚህ እንዳትከልሱ። ጠብ መጨረሻም ላይ በቃ የመጨረሻውን አሁን የኔን ታዩታላችሁ። በአንዴ ውሃ ጨምሬ አይደለም ጠብ እያደረኩኝ ነው። እንደምታዩት እየተቆላላ ነው። አሁንም በመሃል ውሃ እንጨምራለን። የዶሮ ጽዳቱን ደግሞ አደራ አስቡበት። በጣም መታጠብ አለበት። ውስጡ ያሉ ጅማቶች መውጣት አለባቸው። ስላልቀረስኩት ነው የዛ ሰዓት ሌላ ስራ ነበረኝና ኦንላይን አስተጣጠቡን እያንዳንዱን ባሳያችሁ ደስ ይለኛል። ሌላ ቪዲዮ ላይ አሳያችኋለሁ። ጨው እንዳልኳችሁ ሽንኩርት ላይም ስላልጨመርኩኝ በዚህ መልኩ ጨምር ያለሁኝ ጨው ማለት ነው። ይኸውላችሁ አሁን ይሄ ውሃ ከልሹ አይደለም የሚገርማችሁ። ያ ጠብ ያደርኳት ያው ቪዲዮ እየተቆራረጠም ስለማሳያችሁ ነው እንጂ ጠብ ያደረኳት ውሃ ናት እንደዚህ ሆነችው እንጂ በአንዴ ውሃ አልጨምርኩም። በአንዴ ውሃ የምጨምሩ ከሆነ ምንድነው የሚሆነው? ስታቀርቡት ከታች ከእንጀራው ስር ውሃ ነው የሚወጣው ማለት ነው፣ አይመጣውም። እንደዚህ ግን ሲሆን ቅባቱ ብቻ ነው የሚተፋው። በምታዩት መልክ ይሄ የመጨረሻ እንትኔ ነው። ውሃ ከዚህ በኋላ አልጨመርኩበትም። በቃ ከዚህ በኋላ እሳትም የመጨረሻው ነው። ከዚህ በኋላ እየቀነስኩኝ ነው የሚሄደው። እዚህ ጋር ያው የመጨረሻ ቅመማችን ኮረሪማ ነው የሚሆነው ማለት ነው። አንዴ ስጋችን እንዲበስል ትንሽ እሳቱን እንትን ብለነዋል። ይኸው ኮረሪማ ይቅርታ መከለሻ ጨምረን ደግሞ የመጨረሻው እንትናችን ይሄ ነው። እንደምታዩት ነው። ሲወጣ አሳያችኋለሁ። ይኸው እንግዲህ ወጥቶ ደግሞ ይወላችሁ ይሄንን ነው የሚመስለው። በጣም በእውነት ከጉሮሯችሁ ምንም ሳያቃጥል በርበሬ ያቃጥል ልስልስ ያለ የኔ ዶሮ በብዛት የሚወደደው በዚህ ነው። እስከ ሳምንት መልካም ሳምንት። በጣም ወዳችኋለሁ። መልካም በዓል። ባይ ባይ።